ብዙዎቻችን የእግር እብጠትን የድካም ምልክት ነው ብለን በቸልታ እናልፈዋለን። ነገር ግን የእግር እብጠት ሰውነታችን ውስጥ ስላለው የልብ፣ የኩላሊት ወይንም የጉበት ጤና መታወክ የሚነግረን የመጀመሪያው የማስጠንቀቂያ ደወል ሊሆን እንደሚችል ያውቃሉ? ዛሬ ለእግርና ለቁርጭምጭሚት እብጠት መነሻ የሆኑ 6 ዋና ዋና መንስኤዎችን ከተራ ድካም እንዴት እንደምንለየው እና ይህንን ችግር በቤታችን ውስጥ በቀላሉ የምናስወግድባቸውን ፍቱን መፍትሄዎች በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን አሁኑ ላይክ በማድረግ ይጀምሩ። ለወዳጆም ማጋራትን አይርሱ። መጀመሪያ ላይ ስለ እብጠቱ ምንነት እንመለከታለን። የእግር እብጠት ወይም ኤዴማ በሳይንስ አጠራሩ በሕክምናው ዓለም የእግር እብጠት ወይም ኤዴማ ይባላል። ይህ የሚሆነው በሰውነታችን ህዋሳትና ደም ወሳጅ ቧንቧዎች መካከል መሆን ከሚገባው በላይ ከፍተኛ ፈሳሽ ሲከማች ነው። የስበት ህግ ወይም ግራቪቲ ፈሳሽን ወደ ታች ስለሚጎትተው ይህ የተከማቸ ፈሳሽ በብዛት የሚታየው በታችኛው እግራችን በቁርጭምጭሚቶችና በቁርጭምጭሚት አካባቢ ባሉ እግሮቻችን ላይ ነው። ክፍል 2 ላይ ደግሞ የምንመለከተው የእግርና የቁርጭምጭሚት እብጠት ዋና ዋና የሚባሉ መንስኤዎች እንመለከታለን። የመጀመሪያው ለረጅም ሰዓት መቆም ወይንም መቀመጥ ነው። ስራው እንግዲህ የሚሰሩት ስራ ለረጅም ሰዓት መቆምን ወይም ደግሞ በወንበር ላይ እግርን አንጠልጥሎ መቀመጥን የሚጠይቅ ከሆነ ደም ወደ ልብ የሚመልሱት የደም ቧንቧዎች በስበት ኃይል ምክንያት ስራቸው ይከብዳል። በዚህ ጊዜ ፈሳሽ እግር ላይ ይከማቻል። ሁለተኛው የልብ ድካም ነው ወይም ኮንጀስቲቭ ሃርት ፌለር ይባላል። ልብ ደምን በአግባቡ የመርጨት አቅሙ ሲቀንስ ደም ወደ ልብ የመመለስ ፍጥነቱ ይጓተታል። ይህ ሊሆን ፈሳሽ ወደ እግር ቧንቧዎች ተመልሶ በመተኛት እግርን በእጅጉ ያሳብጣል ማለት ነው። ሶስተኛው የኩላሊት በሽታ ወይንም ኪድኒ ዲዚዝ ይባላል። ኩላሊታችን ከሰውነታችን ውስጥ ትርፍ ፈሳሽና ጨውን የማስወገድ ስራው ሲስተጓጎል ያ የተከማቸ ፈሳሽ በመላው ሰውነት በተለይም በእግር አካባቢ እብጠት ይፈጥራል ማለት ነው። አራተኛው ምክንያት የደም ስር መዘጋት ወይንም መላላት ነው። ዲቪቲ ይባላል። በእግራችን ውስጥ ያሉ ደም መላሾች ወይንም ቫልቭስ ሲላሉ ወይንም በደም መርጋት ዲቪቲ ምክንያት ሲዘጉ ደም ወደ ላይ መውጣት አቅቶት እግር ላይ ይቆማል። ይህ በተለይ በአንድ እግር ላይ ብቻ የሚመጣ እብጠት ሊያስከትል ይችላል ማለት ነው። አምስተኛው የመድኃኒቶች የጎንዮሽ ጉዳት ወይም ሜዲኬሽን ሳይድ ኢፌክትስ ይባላል። አንዳንድ የደም ግፊት መድኃኒቶች፣ የስኳር ወይም ደግሞ የህመም ማስታገሻዎች፣ እነዚህ መድኃኒቶች ሰውነት ፈሳሽ ጨው እንዲያጠራቅም በማድረግ እግር ላይ እንዲያብጥ ያደርጋሉ ማለት ነው። ስድስተኛው እርግዝና ወይም ፕሬግናንሲ በነፍስ ጡርነት ወቅት የሰውነት ፈሳሽ በከፍተኛ ሁኔታ ይጨምራል። እንዲሁም እያደገ የመጣው ማህፀን በዳሌ አካባቢ ባሉ የደም ቧንቧዎች ላይ ጫና ስለሚፈጥር የእግር እብጠት የተለመደ ይሆናል ማለት ነው። እንግዲህ ከላይ ለዘረዘርናቸው ችግሮች እና ምክንያቶች ደግሞ ምን አይነት መፍትሄዎች ይኖራሉ የሚለውን ስንመለከት 6ቱ ፍቱን የቤት ውስጥ መፍትሄዎች ምንድናቸው የሚሉትን አሁን እንመለከታለን። እብጠቱ ከባድ የውስጥ ደዌ በሽታ ካልሆነ እነዚህን ቀላል ልማዶች በማድረግ እብጠቱን ሙሉ በሙሉ ማጥፋት ይቻላል። ለምሳሌ መፍትሄ 1 ብለን ስንመለከት እግርን ወደ ላይ ከፍ ማድረግ ኤሌቬሽን፣ በቀን ውስጥ ለ20 ወይንም ለ30 ደቂቃዎች ከፍ ባለ ትራስ ላይ እግርን ከልብ ደረጃ በላይ ከፍ አድርጎ መተኛት። ይህ ፈሳሹ በቀላሉ ወደ ላይ ተመልሶ እንዲፈስ ያደርጋል ማለት ነው። መፍትሄ 2 የጨው መጠንን መቀነስ ነው። ሪዱስ ሶዲየም፣ ጨው በሰውነታችን ውስጥ ፈሳሽ የመያዝ ወይንም ወተር ሪቴንሽን ከፍተኛ ባህሪ ያለው በምግብ ውስጥ የጨው መጠንን መቀነስ እብጠትን ወዲያውኑ ይቀንሳል ማለት ነው። መፍትሄ 3 የላስቲክ ካልሲዎችን መጠቀም ነው። በፋርማሲዎች የሚሸጡ ጥብቅ ያሉ ልዩ ካልሲዎች ማድረግ ደም ቧንቧዎች ፈሳሾች ወደ ውጭ እንዳይወጡና ደም ወደ ላይ እንዲገፋ ይረዳሉ ማለት ነው። መፍትሄ 4 ማግኒዥየም የበለጸጉ ምግቦችን መውሰድ ነው። ማግኒዥየም የሰውነት ትርፍ ፈሳሽን እንዲያስወግድ ይረዳል። እንደ ስፒናች፣ ለውዝ እና አቮካዶ ያሉ ምግቦችን ማዘውተር ይመረጣል ማለት ነው። መፍትሄ 5 ውሃ በብዛት መጠጣት ነው። የሚገርመው ሰውነታችን ውሃ ሲያጠር ያለውን ፈሳሽ አጥብቆ የመያዝ ባህሪ ያለው፣ ውሃ በብዛት ስንጠጣ ግን ሰውነታችን ትርፍ ፈሳሽን በሽንት መልክ ያስወግዳል ማለት ነው። መፍትሄው 6 አጭር የእግር ጉዞና ማሸት
በየሰዓቱ ተነስተው ለ5 ደቂቃ መራመድ ጡንቻዎቻችን እንደ መስራት ደምን ወደ ላይ እንዲገፋ ያደርጋል ማለት ነው። እግርን ወደ ላይ አቅጣጫ በቀስታ ማሸትም ፈሳሹን ያንቀሳቅሰውና በቀላሉ እንዲወገድ ያደርገዋል ማለት ነው። ክፍል 4 ላይ ደግሞ የምናየው አስቸኳይ የህክምና ማስጠንቀቂያ ምልክቶች፣ መቼ ነው ህክምና ማድረግ ያለብን የሚሉትን እንመለከታለን። የእግር እብጠት በሚከተሉት ምልክቶች ከታጀበ የቤት ውስጥ መፍትሄ ሳያስፈልጉ በአስቸኳይ ወደ ሐኪም መሄድ ይገባል ማለት ነው። እብጠቱ በአንድ እግር ላይ ብቻ ድንገት ከመጣ ግን ከቀላልና ከፍተኛ ህመም ካለው የደም መርጋት ምልክት ሊሆን ስለሚችል ከእግር እብጠቱ ጋር የትንፋሽ ማጠር፣ የደረት ህመም ወይንም የልብ ምት መጨመር ካለ የልብ ወይንም የሳንባ ችግር ሊሆን ስለሚችል፣ እብጠቱ ያለማቋረጥ እየጨመረ ከሄደና በእጅ ሲጫኑት ለረጅም ሰዓት ሰምጦ ከቀረ ውድ የቻናላችን ቤተሰቦች እግራችን የሰውነታችን መሸከሚያ ምሰሶ ነው። ለእብጠቱ ትኩረት በመስጠትና የጨው አጠቃቀማችንን እንዲሁም የአኗኗር ዘይቤያችንን በማስተካከል ጤናችንን እንጠብቅ። የእግር እብጠት አጋጥሟችሁ ያውቃል? ምን አይነት መፍትሄ ተጠቅማችሁ ታውቃላችሁ? እስቲ ያላችሁ ልምድ ወይንም ጥያቄ ኮሜንት ላይ አስቀምጡ። ቪዲዮ ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በየሳምንቱ ጠቃሚ የጤና መረጃዎችን ለማግኘት ደግሞ የጤና ላይፍ ቻናልን ሳብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ጤና ለእናንተ።